ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዛሬም ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ግሬድ 75 ሴኩሪቲ ኤንድ ሴፍቲ ኦፍ ኮምፒውተር ይዤላችሁ መጥቻለሁ። ወደ ቪዲዮ ከመሄዳችን በፊት ቪዲዮውን ላይክ ብላችሁ ጀምሩት። እንዲሁም ሼር ዊዝ ዮር ፍሬንድስ ከምትወዱ ሰው ጋር ወይም ጓደኞቻችሁ ይጠቅማል ለምትሉ ሰው ሼር አድርጉት። ቻናሉ አዲስ ከሆናችሁ ደግሞ የቻናሉ አባል በመሆን ሳብስክራይብ ማድረግ ትችላላችሁ ማለት ነው። ከዚህ በመቀጠል ለዛሬ ፓርት 3 ይዤላችሁ መጥቻለሁ። ስለ ሴፍቲ ኤንድ ሴኩሪቲ ኦፍ ኮምፒውተር ፓርት 3 እናያለን ማለት ነው። ዋና ዋና ነጥቦችን መጀመሪያ አስቀድማለሁ ግልጽ እንዲሆንላችሁ ማለት ነው። ስታርቲንግ አፕ ኤንድ ሻቲንግ እንማማራለን። ቀጥሎ ደግሞ ሻቲንግ ዳውን ዩር ኮምፒውተር፣ ኮምፒውተራችን እንዴት ነው ሻት ዳውን ማድረግ የምንችለው እና ስታርት አፕ እንዴት ማድረግ እንችላለን የሚለው ነገር እናያለን። ቀጥሎም ሳይን አውት ዩር ኮምፒውተር፣ ኮምፒውተራችን በዋይፋይ ወይም ደግሞ በዳታ ማገኘት ስለምንችል የራሳችን የሆነ አካውንት አለን። አካውንታችን እንዴት ሳይን አውት ማድረግ እንችላለን፣ እንዴትስ ሳይን ኢን ማድረግ እንችላለን ብለው እናያለን። ስሊፕ ዩር ኮምፒውተር፣ ኮምፒውተራችን እንዴት ስሊፕ ማድረግ እንችላለን፣ ስሊፕ ምንድነው፣ ስታርቲንግ አፕ ምንድነው፣ ሻቲንግ ዳውንስ ምንድነው የሚሉ ነገሮችን እናያለን ማለት ነው። ኦኬ ስታርቲንግ አፕ ኤንድ ሻቲንግ የሚለው እንየው። ኮምፒውተር ማስነሳትና ማጥፋት ማለት ነው። ዳውን ኦፍ ኮምፒውተር ቢፎር ስታርቲንግ ዩር ኮምፒውተር ፕሊዝ ቴክ a moment to check whether the computer parts are connected and seated properly። እዚህ ጋር በጣም ወሳኝ ነጥብ ማየት ያለብን ኮምፒውተራችን ከማስነሳታችን በፊት የኮምፒውተር ክፍሎች በትክክል መገኘታቸውንና በቦታቸው መቀመጣቸውን ለማረጋገጥ ጥቂት ጊዜ ወስደን መፈተሽ። ብዙ ጊዜ ምንድነው ሰዎች በተለምዶ ምን ያደርጋሉ? ስራ ሲገቡ ጠዋት ላይ ኮምፒውተራቸውን ቀጥታ እንደገቡ ኦን ያደርጋሉ፣ ቼክ አያደርጉም። ስለዚህ ምንድነው የሚያሳየው? ይህን የኮምፒውተር ሴፍቲ እና እንዲሁም ሴኩሪቲውን በደንብ አድርገው አዌር አይደሉም ማለት ነው። ወይ ደግሞ ጥንቃቄዎችን ሙሉ በሙሉ አልተማሩም ወይ ደግሞ ተጨባጭ የሆነ አመለካከት የላቸውም ማለት ነው። ዝም ብለው ቀጥታ ገብተው ኮምፒውተራቸውን ኦን አድርገው አብርተው ወደ ስራ የሚገቡ ከሆነ ማለት ነው። ነገር ግን ኮምፒውተራችን ከማስነሳታችን በፊት ሙሉ በሙሉ ተገናኝተዋል ወይ፣ ፓወር አግኝተዋል ወይ፣ ማውዙ ኮኔክት ሆኗል አልሆነም፣ ኪቦርዱ ተገናኝቷል አልተገናኘም ብሎ ቼክ አድርገን ትንሽ ወይም ጥቂት ጊዜ ብንወስድ በጣም አሪፍ ይሆናል ማለት ነው። አስክ ዩ ቱ ቼክ ዌዘር ዘ ፓወር ኮርድ ኢዝ ፕላግድ ኢንቱ ዘ ፓወር ሶርስ። አሁን እዚህ ጋር ተማሪዎች ምንድነው የኤሌክትሪክ ገመዱ ከኃይል ምንጭ ወይም ሶኬት ጋር መገናኘቱ መምራችሁን እንዲያረጋግጥላችሁ ጠይቁ። ለምን እናንተ አሁን ስለ ፓወር ሳፕላይ ምንድነው የኮምፒውተር ላቦራቶሪ ሶኬቶች የት አካባቢ እንዳሉ ለማወቅ ስለምትቸገሩ መምህራችሁ ብትጠይቁ በጣም አሪፍ ነው። ምክንያቱም ገና ይሄ የመጀመሪያ የአይሲቲ ክላስ ሊሆን የሚችል የመጀመሪያ የሰባተኛ ክፍል የአይሲቲ ትምህርት ነው ገና እየጀመራችሁ ያላችሁ እና ይሄ ለእናንተ እንደ ኢንትሮዳክሽን ነው፣ እንደ መግቢያ ነው የሚሆነው እና መምህራችሁ ብትጠይቁ በጣም አሪፍ ይሆናል። መምህራችሁ ካረጋገጠላችሁ በኋላ 100% ሹር ከሆነ በኋላ ወደ ስራ ወይም ወደ ክላስ ትገባላችሁ ማለት ነው። ኦኬ ቱ ፓወር ኦን ኤንድ ኦፍ ዩር ኮምፒውተር ፎሎ ስቴፕስ ብለው አሁን ኮምፒውተራችን ፓወሩ ኦን ለማድረግም ኦፍ ለማድረግም ኮምፒውተርን ለማስነሳትና ለማጥፋት የሚከተሉ ቅደም ተከተሎችን እንከተል። አንደኛ we need to plug or connect devices such as keyboard, monitor and mouse to their appropriate connectors with the system unit። አሁን ምን አለ መሰላችሁ ሲስተም ዩኒት የሚባል የሲፒ የሚባል ዋናው ፓርት አለ፣ ከዛ ኪቦርድ አለ፣ ሞኒተር አለ፣ እንዲሁም ማውዝ አለ። እነዚህ በሙሉ ከሲስተም ዩኒት ጋር ነው የሚገናኙት። እንደ ኪቦርድ ሞኒተር እና ማውዝ ያሉ መሳሪያዎችን ከሲስተም ዩኒት ጋር በትክክለኛ መገናኛዎቻቸው ወይም ኮኔክተርስ መገናኘት ወይም መሰካት ያስፈልጋል። ኮኔክተርስ የተባሉ የትኞች ናቸው? ለምሳሌ ማውዛችን የሚሰካበት ቦታ ኮኔክተር አለው። ሁሉም ቦታ ኮኔክተሮች አሉ። ማውዝ የማውዝ ጫፍ እና የሲስተም ዩኒት ላይ የሆነች ማውዝ የምትገባበት ቦታ አለች። ፍላሽ የሚገባበት ቦታ ሊሆን ይችላል። ሌሎችን የማውዝ አይነቶችን ኪቦርድ አይነት ጫፋቸው ላይ ያሉ ነገሮች በሙሉ ከኮኔክተር ጋር ነው የሚገናኙ። ስለዚህ ኮኔክተርስ አሉ ውስጥ ላይ እዛ ጋር በተፈለገው ቦታ መሆን ባለበት ቦታ ላይ አገናኝተን ነው መጀመር ያለብን ማለት ነው። እነሱን በቦታቸው መሆናቸው ትክክለኛ ቦታ መገኘታቸውን ቼክ ማድረግ አለብን ማለት ነው። Press the power button in the system unit. If your monitor does not turn on by itself when you turn on the system unit, then press the power button of the monitor. አሁን እዚህ ምንድነው በሲስተም ዩኒቱ ላይ ያለውን የማስነሻ ቁልፍ ወይ ፓወር በተን አለች ወይስ ምልክት አለች ስዕሉ እናየዋለና እሱን ተጫኑት። ሲስተም ዩኒቱን ስታስነሱ ሞኒተራችሁ በራሱ ካልበራ የሞኒተር ማስነሻ ቁልፍ ተጫኑ። አሁን ሞኒተር እና ሲስተም ዩኒት ምንድነው? ሲስተም ዩኒት ማለት ከታች ያለው አብዛኛው ፓርት የሚይዘው ነው፣ የኮምፒውተሩ ጭንቅላት እንደማለት ነው።
ሞኒተር ማለት ደግሞ ዲስፕሌይ ወይም ስክሪን ነው። ስክሪኑ ካልበራ ያው ስክሪኑ ላይ የራሳ ፓወር በተን አለች፣ እሷን መጫን አለባቸው። ብዙ ጊዜ የስክሪኑ ፓወር በተን በርቶ ስለሚኖር ነው። ለዛ ፓወር ስንሰጠው በቀላሉ ወይም ደግሞ ሲስተም ዩኒት ስናበራ በቀላሉ ስለሚበራልን ነው። ካልበራ ግን ፓወር በተን ስላለች እሷን መጫን ያስፈልጋል ማለት ነው። ኦኬ ዋንስ ዊ ሃቭ ፕሬስድ ዘ ፓወር በተን፣ አሁን ፓወር በተኑ ተጫነ ሲስተም ዩኒት ላይ ዊ ሹድ ዌይት አንቲል ዘ ኦፕሬቲንግ ሲስተም ሎድስ አውቶማቲካሊ። አሁን ኦፕሬቲንግ ሲስተም አፕሎድ እስኪያደርግ ድረስ ብዙ ነገሮችን አፕሎድ አድርጎ የራሱ ስራዎች እስኪጀምር ድረስ መታገስ አለብን ማለት ነው። if you are asked to type a password and sign in you need to know or have a password of the computer። እንግዲህ ኦፕሬቲንግ ሲስተም አውቶማቲካሊ የሚፈልጋቸው ነገሮችን ሎድ አድርጎ ከጨረሰ በኋላ ኮምፒውተር ስክሪን ላይ ምን ይመጣል? ሳይን ኢን የሚል ስክሪን ይመጣል፣ ዲስፕሌይ ይመጣል። እዛ ዲስፕሌይ ላይ ፓስወርድ ከጠየቀን ወይም የይለፍ ቃል ከጠየቀን ምን ማድረግ አለብን? ፓስወርድ ማወቅ አለብን ማለት ነው። ፓስወርድ ካላወቅነው መግባት አንችልም ማለት ነው። 5.3 ላይ ስዕል እንይ። አሁን እቺኛዋ ፓርት ምንድነች? ፓወር በተን ናት። አሁን እቺ ፓወር በተን እቺ ናት የምናበራት ማለት ነው። እቺን ስንጫን ትበራለች። እንዲህ ነው የምትበራ። አሁን በርታ ነው ያለችው። እቺኛዋ ካልበራች ጠፍታ ነው ያለችው ማለት ነው። ሲስተም ዩኒት ማለት ደግሞ ይሄኛው ነው። ይሄ ሲስተም ዩኒት የሚባለው ይሄንን ነው። እዚህ ውስጥ ላይ ብዙ ነገሮች የያዘው ይሄኛው ነው። የኮምፒውተር ዋና ብሬን ወይም ጭንቅላት የሚባለው ይሄኛው ነው ማለት ነው። እዚህ ጋር የምናያቸው ነገሮችን ያው ፓወር በተን እንደዚህ ስንጫናት እዚህ ጋር ብዙ ምልክቶች ይመጣሉ። ስሊፕ ሚል እዚህ ጋር አለ፣ ሃይበርኔት ሚል አለ፣ ሻትዳውን አለ፣ አፕዴት ኤንድ ሪስታርት ሚል አለ። እነዚህ ምልክቶች ምንድናቸው? ፓወር በተን ስንጫን የምንጠቀምባቸው ናቸው። ስለዚህ ሻትዳውን ምንድነው? ማጥፋት ነው። ስሊፕ ምንድነው? የሆነ ጊዜ ትንሽ ስራዎችን እስክንሰራ ድረስ ስሊፑን እንዲጠብቀን ወይም ደግሞ ባትሪው ትንሽ የኃይል ይዞ ፒሲውን ሳይዘጋ፣ ለምሳሌ ኮምፒውተሩ ከዘጋ ባትሪው 100% ነው የሚዘጋው። ቻርጁን ምንም አንጠቀምም፣ ባትሪውንም አያልቅም ማለት። ይሄ ግን ትንሽ ባትሪ እየተጠቀመ ግን ደግሞ በትንሽ ፍጆታ የኃይል ፍጆታ እንዲቆይ ለማድረግ የምንጠቀምበት ዘዴ ነው። እስኪ እዚህ ጋር እንሂድ። ሸት ዳውን ዩር ኮምፒውተር ይላል። when you finish working on your computer you have to shut down your computer properly. To shut down your computer you can use the following steps. shut down ስናደርግ to turn off your PC in Windows 10 click on the start. Windows 10 ዊንዶውን 10 ሊሆን ይችላል፣ 7 ሊሆን ይችላል፣ 8.1 ሊሆን ይችላል፣ ዊንዶው 11 ሊሆን ይችላል፣ 11 ፕሮ የሚባለው አሁን መጥቷል። ዊንዶዎች የተለያየ ሊሆን ይችላሉ። ስለዚህ ስታርት በተን ክሊክ እናደርጋለን ማለት ነው። ስታርት በተን ማለት እቺ ነች። እቺ ስታርት በተን ክሊክ እናደርጋት። ኪቦርዳችን እቺ ያለች እቺ ክሊክ እናደርግ። ከዛ ፓወር በተን እንደዚህ ትመጣለች፣ እቺ ትመጣልናለች ማለት እቺ ከመጣት በኋላ ደግሞ እዚህ ጋር ሻትዳውን ይላል። ሻትዳውን እንዘጋለን ማለት ነው። ይሄኛውን እንዴት ሻትዳውን ማድረግ እንዳለብን ያሳያል ማለት ነው። ከዚህ በመቀጠል ስሊፕ helps the computer to appear like turn it off, but when you turn it back on again it starts up back faster. ይሄ ምንድነው? ስሊፕ ማለት ኮምፒውተሩ በዝቅተኛ የኃይል ፍጆታ ላይ ሆኖ የከፈትናቸውን ስራዎችን ሳይዘጋ እንዲቆይ የሚያደርግበት መንገድ ነው። እንደ ኮምፒውተሩ እንደጠፋ መስሎ ያቆየልናል። ነገር ግን መተን የሆነ ኪ ወይም ደግሞ ኪቦርዳችን ላይ የሆነ ቁልፍ አንደኛው ቁልፍ ክሊክ ስናደርገው ተመልሶ ያበራል ማለት ነው። በጣም በፍጥነት ይከፍትልናል ማለት ነው፣ ስላልተዘጋ ማለት ነው። ስለዚህ ስራዎቻችንም ሳይዘጉ ሳይል ሊቆይ ይችላል። ብራውዘር ከፍተን ከሆነ የተለያዩ ፎልደር ከፍተን ከሆነም ባለበት ይቆያል ማለት ነው። ጥቅሙ ኮምፒውተሩ የጠፋ እንዲመስል ያደርጋል። ነገር ግን መልሰን ስከፍተው በፈጣን ሁኔታ እንድነሳና ካቆምንበት ስራ እንድንቀጥል ይረዳናል ማለት ነው። መቼ እንጠቀመዋለን የሚለው ይሄ መቼ እንጠቀመዋለን በጣም ወሳኝ ጥያቄ ነው። ባይዘው ለጥቂት ደቂቃዎች ወይም ሰዓታት ከኮምፒውተራችን ስንርቅ ስራችን ሳንዘጋ በፍጥነት ለመመለስ ይጠቅመናል። በጣም ምንቆይ ከሆነ ግን ስሊፕ ማድረግ አይመከርም ማለት ነው። To sleep your computer, please first click on the start button and select the power button and then click on sleep as shown in figure 5.5. ይሄ ምንድነው? ኮምፒውተራችን እንዲተኛ ወይም ስሊፕ ለማድረግ መጀመሪያ ስታርት ቁልፉን ተጫኑ። በመቀጠል የፓወር ቁልፉን ምረጡ። ከዛ ምስል 5 ላይ እንደተቀመጠው ስሊፕ የሚለውን ተጫኑ ይላል ማለት። ይሄ እናንተ የምጠፋችሁ አይመስለኝም። መጀመሪያ ስታርት በተን እቺ ነች። ኪቦርዳችን ላይ ያለች እቺ ወይም ደግሞ ሞኒተራችን ላይ እቺኛው ክሊክ እናደርጋለን። ከዛ ይሄ ፓወር በተን ይመጣል። ይሄኛው ክሊክ እናደርጋለን። ይሄን ክሊክ እናደርግ እነዛ አማራጭ ይመጣሉ። ዲስኮኔክት የሚል ይመጣል፣ ስሊፕ፣ ሃይበርኔት፣ ሻትዳውን፣ ሪስታርት የሚል ይመጣል። ስለዚህ ስሊፕ ከሆነ የፈለግነው ስሊፕ እናደርጋለን ማለት ነው። ሳይን አውት። አሁን እዚህ ጋር ደግሞ ሳይን አውት ምንድነው የሚለው ነገር ደግሞ መግቢያ ላይ እንደ
ዋና ነጥብ እንዳስቀምጥ ነው helps to sign out your user account and let someone else to sign in immediately by the way sign out አድርገን ኮምፒውተሩ ካለ አካውንት ማቆየት ትንሽ አስቸጋሪ ነው አንዳችን ሳይን አውት ስናደርግ ወይም ደግሞ ከአካውንታችን ስንወጣ ሌላ ሰው ወይም ሌላ አካውንት ኢሚዲየትሊ መግባት አለበት ማለት ነው ሳይን አውት ወይ መውጣት የተጠቃሚ አካውንቱን ለመዝጋት እና ሌላ ሰው ወዲያውኑ እንዲገባ ወይ ሳይን ኢን እንዲያደርግ ይረዳል አሁን ለምሳሌ ይሄን አካውንት ነው ማይክሮሶፍት አካውንት ወይ ደግሞ administrator account ሊሆን ይችላል ማለት to sign out you can click the currently signed in username in the upper right corner of the start screen and then choose sign out from the menu as shown in figure 5.6 below አሁን ስዕሉ ላይ እንደምናየው ማለት ነው ከሲስተሙ ለመውጣት ስታርት ስክሪን ላይ በቀኝ በኩል ከላይ የሚገኘውን በአሁኑ ወቅት የገባብን በተጠቃሚ ስም መጫን ከዚያም በምስል 5.6 ላይ እንደምታየው ከሚመጣበት ውስጥ ሳይን አውት የሚለውን መምረጥ እንችላለን ማለት ነው አሁን እዚህ ጋር ለምሳሌ እዚህ ጋር እነዚህ ሁሉ ነገሮችን እንትን አላቸው እቺን የሰው ምልክት ያለች እቺኛዋ ለምሳሌ ጆን ስሚዝ ታለች ጆን ስሚዝ ነው የሚለው እቺኛዋ ክሊክ እናደርጋለን እዚህ ጋር ክሊክ ስናደርግ ወይም ጆን ስሚዝ የምትለዋ ክሊክ ስናደርግ እነዚህ ይመጣሉ ቼንጅ አካውንት ሴቲንግስ ሎክ ወይንም ሳይን አውት የሚሉ ሶስት ነገሮች እነዚህ ይመጣሉ ማለት ነው እቺኛዋ ክሊክ ማድረግ ማለት እቺን ክሊክ ማድረግ ነው እቺኛዋ ትመጣለች ማለት እነዚህ ሶ ሳይን አውት የሚለው ሁለተኛ ሳይን አውት የሚለው ክሊክ እናደርጋለን ማለት ነው ሳይን አውት የሚለው ክሊክ ስናደርግ ደግሞ ምን ይመጣል ማለት ነው ሻትዳውን ኦር ሳይን አውት የሚለው ይመጣል እዚህኛውን ክሊክ እናደርጋለን ከዛ ቀጥሎ ሳይን አውት የሚለው እዚህ ጋር ክሊክ እናደርጋለን ማለት ነው በዚህ መልክ ከአካውንታችን እንወጣለን ማለት ነው ይሄ አካውንት ከወጣን በኋላ ሌላ ደግሞ ሳይን ኢን እናደርጋለን ማለት ነው ኢሚዲየትሊ ሶ ለዛሬ እዚህ በቀናል see you in the next class በሚቀጥለው ክፍለ ጊዜ እንገናኝ ሰብስክራይብ በማድረግ አባል ሆኑ ሰብስክራይብ ማድረግ አትርሱ ጥያቄ ካላችሁ ደግሞ በኮሜንት ሴክሽን መጠየቅ ትችላላችሁ ሰላም ያገናኘን